ባላችሁበት ሰላምታ ይድረሳችሁ የጨፌ ሚዲያ ተከታታዮቻችን ዛሬ በቡርቃ ባዩ የመጀመሪያ ደረጃ ትምህርት ቤት ተገኝተን ቆይታ እናደርጋለን። አብራችሁን ቆዩ። መጀመሪያ ለኢንተርቪው ፈቃደኛ ስለሆንሽ በጣም አመሰግናለሁ። ራስሽን አስተዋውቂልን። እኔ ሸጉ ተሰማ እባላለሁ። ምክትል ርዕሰ መምህርት ነኝ። እሺ እንግዲህ አሁን የምንገኘው በቡርቃ ባዩ ትምህርት ቤት ነው። ስለ ግቢው ስላለው አንዳንድ ነገሮች አጠር አድርገሽ ንገሪኝ። ቡርቃ ባዩ ትምህርት ቤት ከ2011 ጀምሮ ግቢው ጭቃ ነበረ። ያው በህብረተሰብ ተሳትፎ እየሰራን ነበር። 2015 ደግሞ የጨፌ ወጣቶች መካከል በሱ እነሱ ገብተው ይህንን ሜዳውን ሊሹ አድርጎልናል። አሁንም ደግሞ የቀረውን ሊጨርሱልን ያው ዛሬ መጥቷል፣ ቃል ገብቷል ይሰሩልን። እሺ እንግዲህ አሁን እንደምናየው ግንባታው 50 በመቶ በሚባል ደረጃ ተጠናቋል። ይሄ እንግዲህ ለመምህራን ለተማሪዎችም ጭምር ያመጣው ጥቅም አለ ብለሽ የምታስቢውን ነገር? በፊት ግቢያችን ዝናብ ሲዘንብ ውሃ የተኛ ነበረ። ይሄ አካባቢው እንዳለም ውሃ ነበረ። ውሃው ያው እናንተም ከዋናው ርዕሰ መምህር ልታገኙ ትችላላችሁ። ዶክመንቱም አለ። ውሃው መኪና ራሱ ይሰምጣል። ተማሪ እዚህ ውስጥ እየወደቀ እዚህ አካባቢ ያለው ውሃውን እዚች ጋር ዳክዬ ራሱ ይዋኛል በፊት። ከዚህ 2015 ደግሞ ጨፌ የገባው ሰው በነሱ እግር የገቡት እንዳለ አሁን ለኳስ ሜዳ ራሱ ምቹ ነው፣ አልቋል ማለት ይቻላል። አሁን ይሄ 50% ይቀር 90% ራሱ አልቋል። እቺ አሁን በሚቀጥለው ሳምንት ደግሞ እንጨርሳለን ስላሉ እኛ ራሱ በጣም ደስ ብሎናል። በፊት ጀምሮ በመሀል ቀርቶብን ነበረ። አሁን ደግሞ ዛሬ ስለመጡ በጣም ደስ ብሎናል እኛ ራሱ። እሺ እንግዲህ እንደምናየው ቦታው አስቸጋሪ ነበር ብለሽኛል። ከዚህ ጋር ተያይዞ እንግዲህ እስቲ ገጠመኝ ካለሽ በዛውም አጫውችን። ገጠመኝ ከዚህም በፊት 2011 ላይ እኔ ራሱ ልጆች አሉኝ እዚህ 2 ልጆች ነበሩ። ጠዋት ልጆቹን ዩኒፎርማቸው ጫማቸው ደህና ነው ግቢ ሲገቡ፣ ማታ ይዤ ሲወጣ በቃ ልብሳቸው ጫማቸው እስከ ጉልበት ነው የሚገቡበት። ከዛ እንደገና መቀየራ ልብስ ይዤ ነበር የምመጣው ለልጆቹ። ለምን ያሳፍራል፣ መንገድ ላይ ይዘሽ ስትሄጂ ጭቃ በጭቃ ስለሆነ ያሳፍራል። ልብሳቸው ቀይሬ ነበር ወደ ቤት የሚሄደው። ግን አሁን ስታይ ግቢው ራሱ ያው እንጃ ትምህርት ቤት ራሱ አይመስልም። በዚህ ህብረተሰቡ ራሱ ጨፌ ከገባ ወዲህ ንቅናቄ ትምህርት ለትውልድ በሱ ራሱ በዛን ሰበብ ብዙ ነገር ተሰርቷል። ጨፌዎቹም በጣም ረድቶናል። ወደፊትም ያው ከኛው ጋር ናቸው። እኛም በጣም እናመሰግናለን። እኔም አመሰግናለሁ። በመጨረሻ ማስተላለፍ የምትፈልጊው መልእክት ካለ ድሉ ልስጥሽ። እኔ ማስተላለፍ የምፈልገው ለጨፌ ለማናጅመንት፣ ለሁሉም ለረዱን አካላቶች በጣም እናመሰግናለን። በጣም ረድቶናል። ማናጅመንቱም ተሰኝም በጣም ስለረዱን ከነ ማናጅመንታቸው በጣም እናመሰግናለን። ወደፊትም ከኛ ጋር ስለሆኑ ያው ወደፊትም ከናንተ ጋር ነን እንረዳቸዋለን እያሉ ነው። እናመሰግናለን። እሺ ተመልካቾቻችን እንግዲህ አሁን ደግሞ የሚኒ ሚዲያ ሰዓት ላይ ነው የምንገኘው። ተማሪዎቹ እንደምታያቸው በጣም ደስ ብሏቸዋል። አብራችሁን ቆዩ። ተመልካቾቻችን እንግዲህ በቡርቃ ባዩ የነበረ ቆይታ አሁንም አላበቃም። እንግዲህ ተማሪዎች እንደምታያቸው የምሳ ሰዓታቸው ስለሆነ ትንሽ ግርግር አለ። እንግዲህ አንድ ተማሪ ከኔ ጋር አለ፣ ራሱን ያስተዋውቅልናል። ስምህን ማን ልበል?
ወለታይ ዴቻ እባላለሁ። የስድስተኛ ኤ ክፍል ተማሪ ነኝ። ስፕላሽ ኢትዮጵያ ክበብ ውስጥ ነው የምገኘው። ተማሪ ምግብ ማብላት፣ ውሃ መጠበቅ ስራዬ እሱ ነው። እሺ የለበስከው ልብስ ምን እንደሆነ እስቲ ንገረን። ይሄ የለበስኩት ልብስ በፍቃደኝነት ተማሪዎቼን የሆነም ጓደኞቼን የኔ ጓደኞቼ የሆኑትን ለማስተማር ለማስለመድ የለበስኩት ልብስ የሆነም አንድ መሆኔን ለመግለጽ ነው። እሺ ከዚህ በፊት ትምህርት ቤታችሁ እንዴት ነበር? ስትመጣ ለመጫወት ይመች ነበር ወይ? እስቲ ያለውን ነገር ንገረን። አይመችም ነበር። በጣም አዋራ አለው፣ ድንጋይ አለው፣ ለመሯሯጥም አይመችም። ስፖርት በወጣን ቁጥር እግራችን አዋራ ሆኖ ገና ታጥበን በጣም በቃ ስቃይ ነበረ። አሁን ግን በ2016 በጣም ብዙ ልዩነት ነው ያየሁት። በጣም ደስ ይላል። አዋራው ቀንሷል። ተማሪው እንደ ልቡ ነው የሚራገጠው። እኔ ራሱ በጣም ደስ ብሎኛል። ተማሪ አሁን ስፖርት እንደ ልቡ ይሰራል። ድሮ መስራት አንችልም ነበር። አሁን ግን ድንጋይ ሁሉ ጠፍቶ ቴራዞ ነው። በጣም ያምራል። የግል የገባው ነው የመሰለኝና ደስ ነው ያለኝ። ምን መሆን ነው የምትፈልገው? እስቲ ስታድግ ምን መሆን ትፈልጋለህ? ርዕሰ መምህር ነው የምፈልገው። አሁን ራሱ በጣም እመኛለሁ። አስተማሪ የሚያስተምረው ለካ ይሄ መምህር እንደዚህ ነው ምናምን እያልኩ እመኛለሁ። ለዛ እኔ የምፈልገው መምህር ሆኜ ተማሪ ማስተማር፣ በተለይ 8 እና 7 ነው ማስተማር የምፈልገው። ከሁሉም በጣም ማስተማር የምፈልገው 8ኛ ክፍሎችን። ለምን እነሱ ትልቅ ነን ደረታቸውን ይነፋሉ። ትልቅ ነን አይደለንም እያሉ ስለሚነፉ እነሱን ማስተማር ነው የምፈልገው። በዚህ አጋጣሚ ማስተላለፍ የምትፈልገው መልእክት ካለ በአንተ እድሜ ላሉ ልጆች ማለት የምትፈልገው ነገር ካለ? እኔ ባለው እድሜ ማስተላለፍ የምፈልገው እንደነዚህ ያሉ የለበሱት ተማሪዎችን ማክበር። ይንቋቸዋል። አንደኛ ነገር ደግሞ ይሳደባሉ። ምግብ ስናበላ የሆነ ምግብ ከራሳቸው ላይ ቀምቶ የሚበሉ ብዙ ነገር አለና እነሱን እንዲያስተካክሉ፣ የሆነ ችግር ሲፈጠር ድብድብ ሲኖር የመጨው ልምድ አላቸው ማለት ልምድ አላቸው። እሱን እንዲያስተካክሉ። ሶስተኛ ደግሞ የሆነ ተማሪ ሲጎዳ ፌንት ሲነቅል ሁሉ ግር የሚሉት ነገር አለ። እሱን ሌላው ደግሞ አስተማሪ ሲያስተምር በቃ ሌላ ነገር መቆርቆር ምናምን እንዲተው ነው የምመኘው። እኔ አባይ ተስፋ ይባላለሁ። የቡርቃዋዩ መጀመሪያ ደረጃ ትምህርት ቤት ርዕሰ መምህር ነኝ። እሺ ከዚህ በፊት እንግዲህ ትምህርት ቤቱ የመሰረተ ልማት ችግር እንደነበረበት ይታወሳል። መንገዱ አይመችም ነበር ግቢው እና አሁን ላይ ደግሞ 50 በመቶ በሚባል ደረጃ ከዛም በላይ ግንባታው ተጠናቆ አልቋል እና ስለሱ እስቲ የምትለን ነገር ካለ? እንግዲህ ቡርቃዋዩን ስናነሳ ያው ብዙ ነገሮች የሚነሱ አብሮ ያሉ ቢሆንም ያው አድርጌ አንቺ የጠየቅሽኝን ጥያቄ ለመመለስ እንግዲህ ቡርቃዋዩ ይሄ መሬት እንደምታውቂው እርሻ ነበረ። በእርሻ ላይ ያው የተመሰረተ ትምህርት ቤት ነበረ። ማሳ ነበረ። ውስጡ በጣም ጭቃማ ነበረ። የተወሰነ በወላጅ ተሳትፎ አሸዋ ምናምን እየተደፋበት ስንጠቀምበት የነበረ ነው ማለት ነው። ነገር ግን በዚህ አመት በመንግስትም ባወረደው የሆነ ሰነድ ነበረ ትምህርት ለትውልድ የሚል በዛ ላይ ተመሰርተን እኛም የማህበራትን የግለሰቦችን ባለሀብቶችን የማፈላለግ ስራ ስንሰራ ነበረ። በዛ ውስጥ እንግዲህ ጨፌ የወጣቶች ሁለገብ ማህበር ይህንን ትምህርት ቤት ታሪኩን ከመሰረቱ የቀየረ እንደ ማህበር ደግሞ የመጀመሪያው ነው ብዬ አስባለሁ። እንደ ሀገር ራሱ ማህበራት ትምህርት ቤት ላይ ትውልድ ላይ ኢንቨስት ማድረግ የጀመሩ አይመስለኝም። ጨፌ በዚህ ቀዳሚ ነው ብዬ ነው የማስበውና ባይዞ እኛ ውስጡ ላለ ነው ምን ያህል ችግራችን እንደተፈታ እኛ ነን የምናውቀው። የነበረብን የጎርፍ ማዕበል እንደ እንትን ወስዶ የሚሄድ ህፃናትን በጣም የሚያስቸግር መምህራን ለመሻገር ራሱ በጣም የሚቸገሩበት ግቢ ነበርን ማለት ነው። ይህን ስንል እንግዲህ አዲስ አበባ መካከል ሆነን ነው የሀገሪቱ ትልቋ ከተማ ውስጥ ሆነን ነው ይሄ የገጠመንና ይህንን ታሪካችንን የቀየረ ቀደምት ማህበር ነው እና ማህበሩን ቦርድና መሪውን አቶ ሰኝን እጅግ ላመሰግን እወዳለሁ። ከሱ ጋራ ለሚሰሩ ቲሞች ሁሉ አክብሮት አለኝ። እውነት እጅግ ምስጋናዬ ላቅ ያለ ነው ማለት ነው። በትምህርት ቤቱ ወክዬ ይህን መናገር እፈልጋለሁ። እንግዲህ እንደ አጠቃላይ ስናይ አሁን 50 በመቶ እንዳልሽው ሳይሆን እኔ እንደውም ወደ 75% ነው ትንሽዬ ነው የቀረችው። ምክንያቱም ይሄ ግቢ በጣም ትልቅ ግቢ ነው። ከዛ ወደ 6000 ምናምን ካሬ ውስጥ አሁን የቀረችው
ጥቂት ካሬ ነው ማለት ነው። አሁን በቴራዞ የሚሸፈነው ጥቂቱ ነው ማለት ነው። በሊንሾ የሚሸፈነው አሁን በጨፌ የራሱ የተሰራው ወደ 665 ካሬ ነው ማለት በፊት የተሰራው። አሁን የቀረችው 400 ምናምን ካሬ ነች እና እሷ ደግሞ በቅርቡ ታልቃለች እና 100% ከቨር ይደረጋል ብዬ አምናለሁና በአጠቃላይ እንግዲህ ትምህርት ላይ የሚሰራ የሀገር ዜጋ እንደ ተቋምም ሆነ እንደ ግለሰብም ሆነ እንደ ባለሀብትም ሆነ አገርን መገንባት ነው ብዬ ነው የማስበው እና ስለዚህ ጨፌን እጅግ አመሰግናለሁ፣ ወዳለው ማህበራችን ነው ብዬ ነው የማስበውና አመሰግናለሁ። በመጨረሻ እንግዲህ ይሄንን ለሚከታተሉ ጨፌ ላይ አባል መሆን ለሚፈልጉ ሰዎች እንግዲህ ሀገራችን ኢትዮጵያ ብዙ ባለሀብቶች አሉ። ኢንቨስት ማድረግ ለሚፈልጉ ሰዎች ምን ማስተላለፍ የምትፈልገው መልእክት አለክ? እንግዲህ በጥቂቱ እኔ አሁን ስለ ቡርቃ ዋዩ በጣም አውርቻለሁ። 5136 ተማሪዎች ምናምን አለው እዚህ ግቢ ውስጥ እና ትልቅ ተቋም ነው። መምህራንና አስተዳደር ሰራተኞች 300 ወደ 41 ብዛታቸው የሚሆኑ አስተዳደር ሰራተኞችና መምህራን አሉ እና ይሄን ግቢ ላይ ኢንቨስት ያደረገው ይሄ ትውልድ ላይ ነው ኢንቨስት ያደረገው ማለት ነው ይሄ ማህበር። ምክንያቱም ህንጻው አይደለም ሰው ነው። አገር ሲባል ኢትዮጵያ ሲባል ሰው ነው እንጂ መሬቷ ብቻ አይደለችም ማለት ነው እና እንደ አጠቃላይ እንግዲህ የትም ሆነው የሚከታተሉ የጨፌ ሚዲያን የሚከታተሉ ሰዎች ሁሉ እኔ ፈቃዳቸው ቢሆን መጥተው አባል ቢሆኑ ወደ ጨፌ ቢቀላቀሉ እና ጨፌ እንዲህ አይነት ተቋም ነው። ሰው ተኮር ስራዎችን የሚሰራ ድህነትን የሚጸየፍ ከድህነት ለመውጣት ቆርጦ እየሰራ ያለ ማህበር ነውና እንደ አገርም ትልቅ ቦታ ያለውና ትልቅ ስራ እየሰራ ያለ ስለሆነ ሁሉም ወደዚህ መጥቶ ከጨፌ ጋራ ኢንቨስት ያርግ ይስራ እላለሁ። አባልነትን በዛው ኢንቫይት አደርጋለሁ። ክብራትና ክብራት ተመልካቾቻችን እንግዲህ ዛሬ በቡርቃ ባዩ ትምህርት ቤት ተገኝተን ቆንጆ ቆይታ እያደረግን ነበረ። እንግዲህ በመጨረሻም ደግሞ የማህበሩ ፕሬዝዳንት የሆኑትን አቶ ሰኝን እንግዲህ አጠገብ ያሉ ስላሉት ነገሮች ጠይቃቸዋለሁ። አብራችሁን ቆዩ። መልካም አመሰግናለሁ። በቅድማ ጨፌ ሚዲያ በሄድንበትም እንዲሁም ደግሞ የማህበሩ አንደኛው እጃችን አንደኛው ቀኛችን አይናችን ምላሳችን በመሆኑ እጅግ በጣም ጥሩ ስሜት ይሰማኛል። አድናቆትም ይኖረኛል ማለት ነው። እያዘመንም ነው የምንሄደው እየሄድንም ያለ ነው። በመቀጠል እንግዲህ ያው ቡርቃ ባዩ የመጀመሪያ ደረጃ ትምህርት ቤት ልጆቻችን ትውልድን መቅረጽ በትምህርት ቤት ነው በትምህርት ነው። በትምህርት እንዲቀረጽ ደግሞ ትውልዱ የሚሄድበት የሚውልበት የሚጫወትበት የሚራመድበት የሚቀመጥበት ጭምር ነው። አእምሮው ትምህርት እንዲቀበል የሚያደርገው ወሽ የሚያደርገው አእምሮው የሚታደሰው በሙሉ ስራ የሚቀበለው ተማሪው ሲሰራ ነው። ስለዚህ ተማሪው ደግሞ መሬት ረግጦ ጥሩ እውቀት ይዞ አገራዊ ስሜትን ይዞ ነገ ሀገር ተረካቢነቱን የምናረጋግጥበት እኛ የበኩላችን የህብረት ስራ ማህበራትም እንዲሁም ደግሞ እኛ ትውልድን እንቀርጻለን የምንለው በትውልዶች ላይ መስራት ቡርቃ ባዩ እንግዲህ ያው በ2 ወር 3 ወር ውስጥ ነው በእንደዚህ አይነት መልኩ ግቢውን ሙሉ በሙሉ እድሳቱን ወስደን ጨርሰን አሁን ለምርቃት እያስተካከል ዛሬ በድንገተኛ ጉብኝት ነው ያደረኩት። በጀት ወጥቶበት ሰራ ነው። አንደኛ ጨፌ ወጣቶች ሁለገብ ህብረት ስራ ማህበር ሲመሰረትም የማንነት ጉዳይ ነው። የማንነትን ጉዳይ መሬት ይዞ መትከል ነው። መሬት ይዞ መትከል ነው። ቅርጽ ነው። ታሪካዊ ነው። ትምህርት ቤት የኦሮምኛ ትምህርት ቤት ህጻናትን በአዲስ አበባ ከተማ ውስጥ መንግስት በአወጀው መንግስት በፈቀደው ጊዜውን ከለውጡ አመጣጥም አንደኛውም ጥያቄ ስለነበረ መልስ መስጫውም ስለነበረ ህዝቡ በህዝብነቱ የበኩሉን ሲያደርግ መንግስት የበኩሉን ሲያደርግ መልስ የምንሰጠው የጋራ በጋራ ነው የምንሆነው ማለት ነው። በእንደዚህ አይነት ሁኔታ ማድረጉ እጅግ በጣም ደስታን የተሰማኝ። አባል መሆን ለሚፈልጉ ይሄን በውጪም በሀገር ውስጥም ያሉ ሰዎች ይሄን ሚዲያ ይከታተላሉና ለነሱ ማስተላለፍ የሚፈልጉት መልእክት ካለ እድሉ ልስጦት። አመሰግናለሁ። ያው 5136 ተማሪ ነው እዚህ ትምህርት ቤት እየተማረ ያለ። የ5136 ተማሪ
ቤተሰቦች፣ ወላጆች በጨፌ ሚዲያ ላይ እንደሚከታተሉ ተስፋ እናደርጋለን። እንዲሁም አባሎቻችንም ደግሞ በእውነም ባልሆነም ከምንነታረክ ጥሩ ልማታዊ እሳቤን ስንዘረዝርላቸው እናንተም በእናንተ አካባቢ መልካም ነገርና ጥሩ ነገርን ለመስራት ራሳችሁን አዘጋጁ እንጂ ለማጉረምረም አትነሳሱ። አባል ያልሆነም መጥቶ አባል ሆኖ በእንደዚህ አይነት በጎ ፍቃድ ላይ በመልካም ነገር ላይ መሳተፉ ግድ ይላል። ማህበሩ በነገራችን ላይ የራሳችንም ትምህርት ቤቶች አሉን፣ ገቢ ምንጭ የምናስገባበት የራሳችን ትምህርት ቤት በአዲስ አበባ ከተማም አሁን አንደኛ ደረጃን እየጠየቅንና እየገነባን ያለንበት ሁኔታ አለ። በዛ ልክ ነው የምንሄድበት ማለት ነው። ስለዚህ ለቀጣይም አንደኛ ደረጃም ሁለተኛ ደረጃም እንዲሁም ከፍተኛ ትምህርትም ማሰናዶን እንደምንገነባ እንደምንከፍት ዝግጅታችን ላይ ያለ ነው። እቅድም አለን። በዛ ልክ ነው የምንሄደው። ጥሩ ሁኔታ ያለ በርቱ፣ አንድ እንሁን። አንድነት ያሸንፋል። አንድነት ይጠነክራል። ህብረ ብሔራዊነት፣ ህብረትነት ጨፌ ወጣቶች ሁለገብ ህብረት ስራ ማህበር በሁሉም ነገር እንደሚሳተፈው ሁሉ በመኖሪያ ቤት አሁንም እግዚአብሔር ይመስገን ጥሩ ላይ ያለ ነው። መኖሪያ ቤትም አሁን ከዚህ 30 ጀምሮ እንቅስቃሴው ሙሉ በሙሉ በሚመጡት ወይም በሰፕላዮቻችን አማካኝነት ወደ ስራ የምንገባበት ይሆናል። በዛ ልክ ነው እየሄድን ያለ ነው። ሌሎችም አባሎቻችን በርቱ፣ ተከታተሉ። ሚዲያዎቻችንን በሙሉ ጨፌ ሚዲያ ዩቲዩብን፣ ቲክቶካችን ሁለቱንም ቲክቶካችን በጨፌ ሚዲያ የተከፈቱትንም ሼር፣ ላይክ፣ ኮፕሊንግ በማድረግ ይከታተሉን። እንዲሁም ወልዳ ጨፌ ወጂ ገምታ በሚለው ፌስቡካችንም ሊንኩን እየገቡ ቴሌግራማችንም ላይም ጨፌ ሚዲያ የሚለው ቴሌግራምም እየገቡ ትዊተርና ሌሎችንም የቴክኖሎጂ መስመሮችን የምንዘረጋላቸው ሆኖ ዋትስአፕም ጨፌ ሚዲያ ዋትስአፕ ውስጥም ገብቶ መረዳት ይችላሉ፣ ማሰብ ይችላሉ። አባልነትም ማክሰኞና ሐሙስን ጠብቆ አዲስ አባልም የምንወስድ መሆኑና በዚህ አጋጣሚ ቢሮአችን የሚገኘው ጀሞ 1 ወደ ለቡ መድኃኔዓለም ቤተክርስቲያን መሄጃ ላባጆና ኮንዶሚኒየም አለ። በመሀሉ ቀጭን አስፓልት አለች። እሱን አስፓልት ይዞ ወደ ቢሮአችን መምጣት ይችላሉ። 50 ሜትር እንደገቡ ኬሩ ሆቴል ኪሩ ሬስቶራንትን አለፍ እንዳሉ ላባጆ አለ። ላባጆና ኮንዶሚኒየም መሀል መግባት ይችላሉ። በስተግራ ወደ ለቡ መድኃኔዓለም ሲሄዱ በስተግራ በመብራት ታዩ የሚመጡት ከሆነ ደግሞ በስተቀኝ በኩል የመጀመሪያ ቅያስ ላባጆን እንደጨረሱ የመጀመሪያ ቅያስን ወደ ቀኝ በመታጠፍ እኛን የምታገኙት መሆኑን ከወዲሁ አሳስባለሁ። አመሰግናለሁ። ክብራትና ክብራት ተመልካቾቻችን እንግዲህ ቆንጆ ቆይታ ነበረን። በቡርቃ ባዩ ትምህርት ቤት ተገኝተን ከልጆቹ ጋርም ጥሩ ቆይታ ነበረን። የማህበሩ መስራች ወይም ደግሞ ፕሬዝዳንት የሆኑት አቶ ሰኝ ጋራም እንግዲህ ጥሩ ቆይታ አድርገን ነበር። የዛሬ ፕሮግራማችን ይሄን ይመስላል። ቀጣይ ደግሞ እንግዲህ ሌሎች በዚህ ተቋም የተሰሩ ቦታዎችን ሄደን እንጎበኛለን፣ እናያለን። ይህንን ፕሮግራም የምትከታተሉ ተመልካቾቻችን ላይክ ማድረጋችሁ እንዳትረሱ፣ ሼር ማድረጋችሁ እንዳትረሱ፣ ኮሜንት አድርጉልን። ፕሮግራማችን እንዴት እንዲመስል እንደምትፈልጉ እንዲሰሩ ስለምትፈልጉት ፕሮግራሞች ኮሜንት ልታደርጉን ትችላላችሁ። ከፕሮግራሙ ጋር አብሬያችሁ የነበርኩት እኔ ሄርሜላ ኢሳያስ ነበርኩኝ። እናመሰግናለን።